ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ ቻናል ቤተሰብ ተከታታዮች በሰሜን ሸዋ ዞን መርሃቤቴ በተወሰደው ኦፕሬሽን ከፍተኛ የፋኖ አመራሮችን ጨምሮ እስከ ወዲያኛው አሰናብቶታል። በዚህም የፋይናንስ ኦዲት እና ዋና ወታደራዊ አዛዥ አባናዳው ጨምሮ የነበሩትን እስከ ወዲያኛው ያሰናበተበት ሁኔታ ወጥቷል። የአሜሪካ ዋነኛ የሆኑት በተለይ የአሜሪካ አምባሳደር አርቪን ማሲንጋ መቀሌ ገብተዋል። ከመቀሌ አሉላ አባነጋም ኤርፖርት አቀባበል ተደርጎላቸዋል። በትንታኔ እንመለከተዋለን። ሌሎችም መረጃዎች አጠናክረን ይዘን ቀርበናል። ህገ መንግስቱ ሊቀየር ይችላል ጠቅላይ ሚኒስትር ዶክተር አብይ ይህን ጉዳዮች እንመለከተዋለን። ሌላኛውም ከውጭ የወጡ መረጃዎች አሉ። ኢትዮጵያ ታላቅ ሀገር ነች። ለዚህ ደግሞ ታላቅ እና ምክክር ኮሚሽን ዛሬ ተጀምሯል። ይህንም ጉዳዮች አያይዘን የምንመለከተው መረጃችን ይሆናል። ከዚህ ጋር አያይዘን ወደ ቀዳሚው መረጃችን በቀጥታ ስናልፍ በአሜሪካ አምባሳደር አርቪን ሆንሴን ማሲንጋ የተመራ ልኡካን ከፍተኛ ዲፕሎማቲክ ልኡካን ቡድን ዛሬ ጧት መቀሌ ከተማ ገብተዋል። ልኡካኑ በመቀሌ ቆይታ በፌዴራል መንግስትና በህወሓት መካከል ያለውን የተፈጠሩ ልዩነቶችን ለመፍታትና የሚሞክርና ግጭትን በቀጠናው እንዳይከሰት ይመክራል ተብሎ ይጠበቃል። አሜሪካ በቅርቡ በህወሓት አመራሮችና በቤተሰቦቻቸው ላይም የቪዛ እገዳ መጣሉ ይታወሳል። በእነዚህ ጉዳዮችን በሰፊው ውይይት እንደሚደረግም ይጠበቃል። አሁን የወጣ ያለው መረጃ በግልጽ እንደሚያመለክተው በፌዴራልና በህወሓት መካከል ያለው በሰላማዊ መንገድ እንዲፈታ ፍሬያማ ውይይቶች እንደሚያደርግ አሁን የወጣው መረጃ በግልጽ ያሳያል። ህገ መንግስቱ ሊቀየር ይችላል፣ በአንዳንድ የአፍሪካ ሀገራት እንደሆነው እናውቃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ህገ መንግስት በእንግዲህ በኋላ አይጽፉትም። የኢትዮጵያ ህገ መንግስት የሚጻፈው በእያንዳንዱ ኢትዮጵያ ድምጽ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም። ሀሳባችን ለህዝብ እናቀርባለን። ህዝባችን በወሰኑ ውሳኔ ሁላችን እንገነዘባለን በማለት ጠቅላይ ሚኒስትር ዶክተር አብይ ለህገ መንግስቱ ያለውን ፍንጭ መስጠታቸው ተሰምቷል። ህገ መንግስቱ በህዝብ ድምጽና በህዝብ ውሳኔ ብቻ የሚቀየር መሆኑን የሰጡት ሀሳብ መሆኑ ወጥቷል። ሌላኛው ታላቁ የሆነው የኢትዮጵያ ታላቅ ወዳጅ የሆኑት ክቡር ኦሉሴጉን ኦባሳንጆ ዛሬ የምክክር ኮሚሽን ለመሳተፍ አዲስ አበባ በትናንትናው መግባታቸው ተሰምቷል። በዚህም ጠቅላይ ሚኒስትር ዶክተር አብይ ተገኝተው አቀባበል አድርገውላቸዋል። የመጀመሪያው የአረንጓዴ ኢንቨስትመንት ፎረምና ኤግዚቢሽን በአዲስ አበባ ሊካሄድ መሆኑ ተሰምቷል። የአዲስ ቻምበር ከጀርመኑ የልማት ትብብር ድርጅት ጋር ከኔዘርላንድ የልማት ድርጅት ጋር በመተባበር በኢትዮጵያ በአይነቱ የመጀመሪያ የሆነውን የአረንጓዴ ኢንቨስትመንት ፎረምና ኤግዚቢሽን በነሐሴ መጨረሻ በአዲስ አበባ ስኬት ሆቴል እንደሚካሄድ መረጃው በግልጽ ወጥቷል። የአፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የምታነሳው ጥያቄ ፍትሐዊ የአዘርባይጃን ፕሬዝዳንት ገልጸዋል። የአፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የምታነሳው ጥያቄ ፍትሐዊ የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ገልጸዋል። አራተኛው የሻሾ ዓለም አቀፍ የዲያስፖራ የመገናኛ ብዙሃን ሚና ሰላምና መተማመን ለመመለስ በሚል መሪ ሀሳብ በአዘርባይጃን ሸዋ ከተማ በመካሄድ ላይ ይገኛል። በዚህም የአፍሪካ በተባበሩት መንግስታት ጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት የምታነሳው ጥያቄ ፍትሐዊና ተገቢ መሆኑን አስገንዝበዋል። የአዘርባይጃን ፕሬዝዳንት እንደገለጹት አፍሪካ የምታነሳው ዋነኛ ፍትሐዊና ተቀባይነት ያለው መሆኑን በግልጽ አመላክቷል። ቻናል ቤተሰብ ተከታታዮች ለሀገራችን ለዓለማችን ሰላም ያደርግልን። ታጥቃችሁም ተንቀሳቀሱ ወንድሞቻችን። የአሜሪካ ከፍተኛ ልኡካንም ሳይቀር ለሰላም ዋነኛ ሚና ዋነኛ ዋጋ እንዳለው ይገነዘባሉ። ለዚህ በፌዴራል መንግስትና በህወሓት ያለውን በሰላማዊ መንገድ ለመፍታትም እየሰሩ ይገኛሉ። ለዚህ ዋነኛ ለሀገራችን የምክክር ኮሚሽን ነው ዛሬ ሐምሌ 8 2018 ዓ.ም በይፋ በአዲስ አበባ ተጀምሯል። እንግዶችም ገብተዋል። ምክክር ኮሚሽኑም በዋዜማ ላይ ይገኛል። እንግዶችም እየገቡ ይገኛሉ። ይህ የሚያመለክተው በሰለጠነ መንገድ የሀሳብ ልዩነቶችን መፍታት ነው። በሰለጠነ መንገድ ሀሳቦቻችን ራን ማድረግ ነው። ጦርነት አይጠቅምም፣ አያዛልቅም። የምክክር ኮሚሽኑ ዋነኛ አካታች አሳታፊ ያደረገበትን አጀንዳዎችን ዛሬ በይፋ ያካሂዳል። እንግዶችም ገብተዋል። የምክክር ኮሚሽኑም ተጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ሀገራዊ ምክክር ጉባኤ ተሳታፊዎችን ያስተላልፉት መልእክትም በተለይ ታሪካዊ በሆነው የሀገራዊ ምክክር ጉባኤ ተሳትፎ ለማድረግ የመጣችሁ ወገኖች ለመቀበል በመታደል ታላቅ ክብር ይሰማኛል ይላል። እናንተ በዚህ ጉባኤ ላይ ለመሳተፍ ስትመጡ የወከላችሁት ማህበረሰብ ድምጽና ምኞት ለማሳካት ብቻ ሳይሆን ለሀገራችን የጋራ እድገትና የወደፊት እጣ ፈንታ መሰረት ለመጣል ጭምር በመሆኑ ትከሻችሁ ላይ የወደቀውን ኃላፊነት እጅግ ታላቅና ጥልቅ ነው።
በምክክራችሁ የምትደስቱባቸው ሁኔታዎች የምትፈጥሩት መግባባት እንዲሁም የምታጸኑት ስምምነት ከዚህ በታሪክ ወቅት ባለፈ ዘልቆ የሚቀጥል መሆኑን አሳስበዋል። ሀገራችን ብዙ ሀብቶች አሏት። ለነዚህ ደግሞ ሰላም ያስፈልገናል። ሰላም የጀርባ አጥንታችን ነው። ልማት ደግሞ የነገ ዕጣ ፈንታችን የሚወስነው ነው። እነዚህ የአንድ ሳንቲም ገጽታዎችን ተላብሰን ልማታችን እናፋጥን። ታጥቃችሁም ትንቀሳቀሱ ወንድሞቻችንም ትመለሱ ዘንድ እናሳስባለን። በወልቃይት አካባቢ ታጥቀው ሲንቀሳቀሱ የነበሩት በዛሬው መንግስት ይዘረጋላቸውን ሰላም ጥሪ ተቀብለው ገብተዋል። መንግስትም ለሰላም በሩ ክፍት መሆኑን አመላክቷል። በየትኛውም ጊዜ በየትኛውም ቦታ መንግስት በተናጠለም በግሩፕም ሲመጡ እየተቀበለ ይገኛል። ሰላም ሁሉን አሸናፊ ያደርጋል። ሀገራችን በእርግጠኝነት ትቀየራለች። ለዚህ ደግሞ በእቅዳ አጀንዳ ይዛ እየሰራች ይገኛል። የአሰብ ጉዳይና የቀይ ባህር አክሰሶች የማይቀሩ ጉዳዮች ናቸው። እነዚህ በሰላማዊ በንግግር በድርድር በፍትሃዊ መንገድ የምትጠይቀው ግብ እንደሚመታ ይታወቃል። በውስጣችን ያሉ የሀሳብ ልዩነቶችን በሰለጠነ መንገድ መንግስት ፈቶ ለመስራት ዛሬ ሐምሌ 8 2018 ዓ.ም የተጀመረው የምክክር ኮሚሽን አይነተኛና ትልቅ ተስፋ የተጣለበት ሀገሪቱ ዋነኛ አይኖቿ ያረፈበት ጉዳይ ነው። ከዚህ በመቀጠል ህገ መንግስቱን በህዝባዊ ተሳትፎ የሚሻሻል መሆን ፍንጮች እየወጡ ይገኛሉ። የሀገራችን ብሔርን የሚያነሳ ጉዳይ ወደ ሰላም የሚመጣበት ዋነኛ ምክንያቶች ዛሬ እልባት የሚያገኙበት ምዕራፍ 1 ተጀምሯል። ሰላም ለሀገራችን ለክልላችን ያድርግልን። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲውላችሁ ከወዲሁ ተመኘሁኝ።